ዕብራውያን ላይ ሄኖክን ሲያስረዳን ምን እንደሚል ታውቃላችሁ? ሄኖክ ከመወሰዱ በፊት እግዚአብሔርን በእምነት ደስ እንዳሰኘ ተመስክሮለታል። ስለ ሙሴ ሲናገር ሙሴ ባህር ከፈል። የሙሴን ታሪክ ስታነቡ ሙሴ ባህር አድርጎ እንደ ግድግዳ ባህር ቆመ። ሄዶ ድንጋይ መጥቶ ውሃ ፈልቋል። ሌሎቹ ጋራ ስትሄዱ ኤልያስ እሳት ብሎ ከሰማይ እሳት እና ሁላችንም ስንጸልይ የኤልያስ መንፈስ ነው የምንለው። ሄኖክ ማንም ያልሰራውን ታምር ነው የሰራው። ሙሴ ባህር ከፍሎ ይሆናል። ኤልያስ እሳት አውርዷል። ሌሎቹ ነቢያት ትልልቅ ታምራት ሰርተዋል። ሄኖክ ግን እግዚአብሔርን ደስ አሰኘው። አሜን። ሙሴ ባህር ነው የከፈለው እንጂ እግዚአብሔርን ደስ አላሰኘው። ትልቁ ታምራት ባህር መክፈል ሳይሆን እግዚአብሔርን ደስ ማሰኘው። ባህር ሲከፈል እኛ ነን ወይስ የሚገርም ነው የሚደንቅ ነው። እግዚአብሔር እፍ ብሎ ነው የከፈለው። በአፍንጫ አስተንፋስ ሰዎች ተከፈሉ። ኢየሱስ ሲመጣ ነው እምወደው ልጄ በርሱ ደስ የሚለኝ ልጄ ያለ። አብን ያስደሰተው ብቸኛ ኢየሱስ ነው። ቀጥሎ ሄኖክ። በሕይወት ትልቁ ታምራት እግዚአብሔርን ደስ ማሰኘት። ሰውን እንኳን ደስ ማሰኘት አትችሉም። እግዚአብሔር እኮ ባህር ከፍሎ ሙሴን አንተ አሳዝነኛል አትገባትም